እኔ በጨጨብሳ አልታማም። እዚህ ላይ ወተት ተጠቀምኩኝ። ከዛ በኋላ ጨው፣ ስኳር፣ ኦይል እና እንቁላል አረኩኝ። እንቁላል እንደፈለጋችሁ ማድረግ ትችላላችሁ፣ መተውም ትችላላችሁ። ከዛ በኋላ ኦል ፐርፐስ ፍላወር ጨመርኩት። ምጥምጣ ደግሞ ቴስቱን በጣም ያጣፍጣል፣ መተውም ትችላላችሁ እሱንም። ከዛ በኋላ መጨረሻ ላይ ቅቤ ጨመርኩኝ። ቅቤ ደግሞ ያለሰልሳል እንጂ ለሌላ ነገር አይደለም። ካልፈለጋችሁ መተው ትችላላችሁ። እዚህ ላይ ቂጣውን ሰራው። ቂጣውን ስሰራ ደግሞ ቂጣውን አይታችሁ ጨጨብሳ እንዴት እንደሚጣፍጥ ታዩታላችሁ። በቃ ማየት ማመን ነው አይደል? ቂጣውን ከፈለጋችሁ በሲሱ ማድረግ ትችላላችሁ። እኔ ወፍራሙ ነው ደስ የሚለኝ። ቂጣውን ከሰራችሁ በኋላ ደግሞ በእጃችሁ መቆራረጥ ትችላላችሁ ወይም በብሌንደር መጠቀም ትችላላችሁ። ከዛ በኋላ ብረት ድስት ውስጥ ቅቤ አርጋችሁ ሚክስ አርጋችሁ እንደዚህ ያማረ ጨጨብሳ መስራት ትችላላችሁ። አመሰግናለሁ።